ግንቦት 20 የዛሬ 34 ዓመት የሆነውን ታሪክ ለማስታወስ በትግራይ ክልል እንግዲህ የግንቦት 20 በዓል እያከበሩ ይገኛሉ። ግንቦት 20 የዛሬ 34 ዓመት እንግዲህ የደርግ የወደቀበት እንዲሁም ኢህአዴግ ስልጣን የያዘበት ነው። ልክ በዛሬው ዕለት የዛሬ 34 ዓመት ነበር እንግዲህ ኢህአዴግ ስልጣን የያዘው። ከዛን ጊዜ ጀምሮ በየዓመቱ በዓል ሆኖ በሀገር አቀፍ ወይም ብሔራዊ በዓል ሆኖ ይከበር የነበረው በዓል አሁን ግን በቀጥታ ትግራይ ክልል ብቻ ነው እየተከበረ የሚገኘው። ይህ የሆነበት ደግሞ በዋናነት እንግዲህ ህወሓቶች ከብልጽግና ጋር በነበራቸው አላስፈላጊ ጦርነት ከዛን ጊዜ በኋላ እንግዲህ ያደር እየቀዘቀዘ በመምጣቱ ሙሉ ብሔራዊ ወይም አገር አቀፋዊ በዓል የነበረው ወደ ክልላዊ መሄዱ ነው። እንግዲህ የመረጃ ምንጮች የሚጠቅሱት ግንቦት 20 የዛሬ 34 ዓመት ኢህአዴግ ስልጣን የያዘበት፣ ደርግ ደግሞ አገሪቷን ጥጦ ወይም መንግስቱ ኃይለማርያም አገሪቷን ጥለው የሄዱበት ነው። እነሱ ቀደም ብለው ነው ስልጣን ለቀው የሄዱ ግንቦት 13 1983 ነበር ስልጣን ለቀው የተሰደዱት። ከዛም በኋላ እንግዲህ ከ7 ቀን በኋላ ኢህአዴግ ሙሉ ለሙሉ አዲስ አበባን በመቆጣጠር ስልጣን ያዘ። እንግዲህ ከዛን ጊዜ ጀምሮ ብሔራዊ በዓል የነበረው አሁን ግን በትግራይ ክልል እየተከበረ ይገኛል። በምስሉ ላይ እንደምትመለከቱት በሰማዕታት በአደባባይ እንግዲህ አበባ ጉንጉን አስቀምጠዋል። ጀነራል ታደሰ ወረደ፣ ዶክተር ደብረጽዮን እንደዚሁም እንደ ሞንጀሪኖ የአበባ ጉንጉን አስቀምጠዋል። እንግዲህ ምስሉን በቪዲዮ ልጋብዛችሁ እስኪ። ጊዜያዊ መምህዳር ትግራይ ተጋዳላይ። በቀጣይ ዜና የምንመለከተው ደግሞ የሐኪሞችን አድማ ይሆናል። አሁንም ቢሆን አድማው እንደቀጠለ ነው ይላሉ እንግዲህ በጥቁር አንበሳ የሚሰሩ አብዛኛዎች የጤና ባለሙያዎች። ጥቁር አንበሳ አብዛኛው በደህንነት ተሞልቷል ነው ያሉት። ምክንያቱም ብለው ሲገልጹ ደግሞ ሐኪሞች መኖሪያ ቤት እያጠያየቁ እስከ ቤታቸው ድረስ በመሄድ እንዲሁም ስልክ በመደወል ወደ ስራ ተመለሱ፣ ስራ ነው የሚሻላችሁ፣ ከዘመድ ጋር ወይም ከቤተሰብ ጋር በመሆን ምንም አይነት የምታመጡት ነገር የለም፣ ወደ ስራችሁ ኑ እያሉ ይገኛሉ። የተባበሩት የዓለም ጤና ድርጅት ዋና ጸሐፊ እንግዲህ ዶክተር የዓለም ጤና ድርጅት ማለት ነው ለነሱም ደብዳቤ እንደተላከ ነው እንግዲህ ቴድሮስ አድሃኖም ለዶክተር ቴድሮስ አድሃኖም ደብዳቤ እንደተላከ የመረጃ ምንጮች ጠቅሰዋል። እንግዲህ አደራዳሪዎች አሉ፣ የጤና ባለሙያዎች አደራዳሪዎች ነበሩ። እነኚህ የጤና ባለሙያዎች አደራዳሪዎች ከመንግስት ባለስልጣናት ጋር ፊት ለፊት በዙም ውይይት ድርድር እያደረጉ ይገኛሉ። ደሞዝ ይጨመር፣ ባለሙያዎችም ወደ ስራ ይግቡ በማለት እንግዲህ ድርድር ቢያደርጉም ነገር ከመንግስት በኩል ምንም አይነት ደሞዝ የመጨመር እንቅስቃሴ እንዳላደረጉ፣ ምንም አይነት ደሞዝ እንደማይጨምሩ ነው የገለጹ የሚገኙት። እነሱ እያሉት ያለው በቀጥታ ወደ ስራ ግቡ እያሉ እንደሆነ ነው እንግዲህ የገለጹ የሚገኙት። ከባለስልጣናት ጋር የነበረው ድርድር ምንም አይነት አስተዋጽኦ ስለማያበረክት ባለሙያዎች አሁንም በዚሁ ተግባራቸው እንዲቀጥሉ ሲሉ መልእክት አስተላልፈዋል። በቀጣይ ዜና የምንመለከተው ደግሞ በአማራ ክልል አሁንም ውጊያዎች እንደቀጠሉ ነው ይላሉ የመረጃ ምንጮች። በሽሬ በቋራ እና ሌሎች ቦታዎች ላይ አሁንም ውጊያዎች እንዳሉ መረጃዎች እየጠቀሱ ይገኛሉ። በአበሰሌ ከተማ ከፍተኛ ውጊያ እንዳለም ነው የተገለጸው። ከባህር ዳር 40 ኪሎ ሜትር ርቀት ላይ በምትገኝ ከተማ ናት። በፍኖተ ሰላም አቅራቢያም ውጊያዎች እንደነበሩ ጠቅሰዋል። ወንበርማ ከተማ ወዲት ቀበሌ ላይም እንደዚሁ ከፍተኛ የመከላከያ ካምፕ ነበር፣ እዛም ከፍተኛ ውጊያ እንደነበረ ነው የገለጹ። እንግዲህ በዚህ በወንበርማ ከተማ ካሁን በፊት ማለት ነው መከላከያዎች በቁጥጥር ስር የነበረች ከተማ ናት። አሁን ደግሞ ከእንደገና ፋኖች እንደያዙት ነው መረጃዎቹ እየጠቀሱ የሚገኙት። በኦሮሚያ ክልልም አሁንም ከፍተኛ ውጊያ እንዳለ እየገለጹ ይገኛሉ። ከ200 በላይ ታጣቂዎች መገደላቸውን ነው የተነገረው። የመንግስት እነዚህ 200 በላይ ታጣቂዎች የመንግስት ታጣቂዎች ነበሩ፣ ነገር ግን በደፈጣ እንደተመቱ ነው የተነገረው። በሰሜን ሸዋ ዞን ወራ ጀርሶ ወረዳ ነው እንግዲህ እነዚህ ታጣቂዎች የመንግስት ታጣቂዎች ተገደሉት በደረሰው። በሌላ በኩል ደግሞ እንግዲህ በደቡብ ሱዳን ከፍተኛ ታጣቂዎች ወደ ኢትዮጵያ እየገቡ ጥቃት እያደረሱ ይገኛሉ። የሙሊ ታጣቂዎች ናቸው። በጋምቤላ ክልል እንግዲህ ባለፈው ለታ
መኪና ላይ ባደረጉት ጥቃት በርካቶች መሞታቸውን ነገረናቸው ነበረ። አሁንም እንግዲህ በዛ አካባቢ ላይ የጦርነት እንቅስቃሴ እያደረጉ ነው። በንጹሐን ላይም እንግዲህ እንቅስቃሴ ገደብ እንዳይንቀሳቀሱ እያደረጉ እንዳሉም ነው የመረጃ ምንጮች እየገለጹ የሚገኙት። እዛ አካባቢ ላይ እንግዲህ አብዛኛው ችግር እየፈጠሩ እንዳለ የመረጃ ምንጮች ይጠቅሳሉ። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። መረጃውን ከወዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ የሆኑ እናመሰግናለን። መልካም ቆይታ ይሆንላችሁ።